ሰማማ አንጨነቅም ብለን ስንል እኮ የሚያስጨንቅ ጉዳይ የለም እያለን እኮ አይደለም። አንጨነቅም ብለን ስንል ከሚያስጨንቀን ጉዳይ የምናመልከው አምላክ ይበልጣል እያለን ነው። አትጨነቁ ብለን መልሰን ደግሞ ስንሰብካችሁ የሚያስጨንቃችሁ ጉዳይ ምድር ላይ የለም እያለን አይደለም። ሰርቶ ሮጦ ገስግሶ ምን ብሎ ሰብስቦ ማከማቸት መያዝ ማስቀመጥ አለመቻል ያስጨንቃል። ነገ አግብቼ ወልጄ ምንድነው ማበራው ልጆቼን ቤቴን ትዳሬን በምንድነው መመራው ብሎ የሚለው ነገር ያስጨንቃል። ግን ከእግዚአብሔር አይበልጥም። እኔ ራሴ ነገ ልኖር አልኖር በማላውቀው እኔ ለነገ ለሚኖረኝና ለማይኖረኝ ነገር ሲጨነቅ እግዚአብሔርን እበድሏለሁ፣ እግዚአብሔርን አሳዝኗለሁ ነው። ምክንያቱም መጽሐፍ ቅዱስ ሲናገር አትጨነቁ፣ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከምሩም። በአሁኑ ዘመን ሰርተው ደሞዝ አይቀበሉም፣ በባንክ ውስጥ አያስቀምጡም እንደኔና እንደናንተ። ነገር ግን እላችኋለሁ የሰማይ አባታችሁ ይመግባቸዋል። አየ የኔ አባት እነሱን ወፎቹን አምላካቸው ብቻ ነው ለነሱ፣ ግን እነሱን ይመግባቸዋል። ስለዚህ ላንቺ አያጣም እያለ ነው። ስለዚህ እኔ ደግሞ ይሄን አምላክ ስለሆነ የማመልከው ይሄን ጌታ ስለሆነ የምከተለው አልጨነቅም። የሚያስጨንቀኝን በእርሱ ላይ ጥዬ እኖራለሁ።